ልጄ ያላሙዲን ልጅ ሆነ ማለት ነው። ምንም እንዳታስብ። መኪና ምናምን ስነዳ በቃ እግረኛ ስታገኝ እየገጨ ያለ ችግር የለውም አባዬ እንዳያሳስብ። እንዴ ረስቼው ፋዘር እግረኛ ስታገኝ ግጭ ብሎኛል። በቃ ልግጨው እናቱ። አንተ ያማህል እንደ ያያነዳም እንደ ምን ሆነ ነው? ጭራሽ ትጮዋለህ እንዴ? እናት አፈርት በላ እንዳልደግመ ጭራሽ እኔን መግጨት ተሰራን እናቴን ትሳደባለህ። ማን ነው እዚህ ጋር ወከባ የሚፈጥረው? አረ ፖሊስ ይኸው አላቀው አያቀኝ በቆምኩበት በመኪና ገጨኝ። ለምን ገጨኝ ስለው እናት አፈርት ብላለኝ። አንተ እውነቱን ነው ተሳድባል? አዎ እናቱ አፈርት ብላ። ጭራሽ አሁንም ደገመው። ግን ምን ተማምነ ነው ይሄን ያህል ቲቪቲ ወጠረ? እባክህ በልበል አንተ ህግ ዳኝ እንሂድ። ከ3 ቀን በኋላ እሺ ከሳሽ ምንድነው ችግር? ክቡር ዳኛ ይኸው አላቀው አያቀኝ በቆምኩበት በመኪና ገጨኝ። ለምን ገጨኝ ስለው እናት አፈርት ብላ ብሎ ሰደበኝ። ስነ ስርዓት አስከባሪ በቦታው ነበርክ? አዎ ጌታዬ እኔ ባለሁበት ነው ሁለቴ እናቱን አፈር ያበላበት። እውነት ነው ተከሳሽ ተሳድባል? ክቡር ዳኛ አዎ ተሳድቤያለሁ። አሁንም ቢሆን እናቱ አፈርት ብላ። እንዴ ምን ለማለት ፈልገህ ነው? እኔ እንጃ ክቡር ዳኛ መጽሐፉን ካላነበቡት አላውቅም። ብቻ ግን 369 ላይ አንድ ሰው የአንድ ሰው እናት አፈር ማስበላት ይችላል። መጽሐፉን ካላነበቡት ይዤዋለሁ። አንብቡት። ይኸው አምጣው። እንዴ እስከ ዛሬ ሳናነብ ነው ማለት ነው ፍርድ የምንሰጠው? እንኳን ያንተን እናት አይደለም የሁላችንም እናት አፈር ማስበላት ይችላል። ልቀቁ በነፃ